ኡስታዝ ከተረዱ እሳቸው ይቀጥላሉ። እኔ ብዙም ፖይንቶቹን ያነሳቸው ፖይንቶች አልገቡም። ግን ምን ያክል እስልምና ለዘላለም ህይወት ዋስትና አለው፣ ክርስትና ምን ያክል ዋስትና የለውም የሚለውን ኡስታዝ ይቀጥላሉ። ኡስታዝ ካለ ቀጥል። በለጠ ሰላም ብያለሁ። እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነው? በአዳም የተነሳ ምንድን ነው የመጣው? የዘላለም ሞት ነው የመጣው ወይስ ሞት ነው የመጣው? ኃጢአት ነው? ምንድን ነው የመጣው? ሞት ኃጢአት በአዳም በኩል ገባ። ገባኝ። የዘላለም ሞት የሚባለው ነው የመጣው። ሞት ማለት ሰው ከእግዚአብሔር ጋር ተለያየ። ሞት በአዳም በኩል አካላዊ ሞት ነው፣ መንፈሳዊ ሞት ነው ወይስ ደግሞ የዘላለም ሞት ነው? አልገባ እንዴት በአዳም የተነሳ የመጣው ሞት ምን አይነት ሞት ነው? አካላዊ ሞት ነው፣ መንፈሳዊ ሞት ነው ወይስ የዘላለም ሞት ነው የመጣው? መንፈሳዊ ሞት ነው እንጂ። ስለዚህ አካላዊ ሞት አይደለም። አካላዊ ሞት እና የዘላለም ሞት አይደለም። አካላዊ ሞት ይኸውልህ፣ አካላዊ በቃ ሞት ወደ ህይወት የገባው በአዳም በኩል ነው። ሁሉ ነገር በሁለንተና ነው የሞተው። ስጋችን የተነሳ የመጣው መንፈሳዊ ሞት ከሆነ ኢየሱስ የሞተው መንፈሳዊ ሞት ነው ማለት። ኢየሱስማ አይሞትም ማለት ኢየሱስ ይኸውልህ አምላክ አይሞትም። ኢየሱስ የሞተው መንፈሳዊ ሞት ነው ወይ ነው ጥያቄ ጠየቁ። አልገባኝም ጥያቄ። ኦኬ ይለፍ። ፎከስ ቀጥል። አሰላሙ አለይኩም ፎከስ ነው ኡስታዝ ቀጥል። ምንም አልገባውም ማለት ነው። የሚያምንበት ነገር የለም። ለማንኛውም ተስፋ ያለውን ነገር ጨምርለትና እኔም የተወሰነ ነገር ልበለው ማለት ነው። በቁርአን ውስጥ አላህ ተስፋ የለውም፣ እስልምና ተስፋ የለውም ብለሃል። አምልኮ ከምናካሄድበት 3 ምክንያቶች አንደኛው ረጃ ይባላል። ረጃ ማለት ተስፋ ማለት ነው። ለምሳሌ ሱረቱል አንከቡት ምዕራፍ 29 ቁጥር 5 ላይ የአላህ መገናኘት ተስፋ የሚያደርግ ሰው ይዘጋጅ፣ የአላህ ቀጠሮ በእርግጥ መጪ ነው፣ ስለዚህ እርሱ ሰሚና አዋቂ ነው። አላህ ተስፋም ዋስትናም ነው የሰጠን በቁርአን ውስጥ። ሱረቱል ሉቅማን ምዕራፍ 31 ቁጥር 9 ላይም እንደዛ ነው። በእርሷ ውስጥ ዘውታሪ ሲሆኑ አላህ እውነተኛ ተስፋ ቃል ገባላቸው ይላል አማኞች። ሱረቱል ማኢዳ ምዕራፍ 5 ቁጥር 9 ላይም እንደዛ ነው። እነዚያ ያመኑት አላህ ገነትን ተስፋ አደረገላቸው ይላል። ሱረቱል ኢስራ ምዕራፍ 17 ቁጥር 122 ላይም እንደዛ ነው። እነዚያ ያመኑት ወንዞች የሚፈሱባቸው ጀነቶች በውስጣቸው ሲሆኑ እናስገባቸዋለን፣ አላህ እውነተኛ ተስፋ ሰጣቸው ይላል። ስለዚህ አላህ ተስፋ ሰጥቶናል። ተስፋ የሌለው ነው ያልከው ትክክል አይደለም። ፎከስ እስቲ ከገባው ከመጀመሪያውን ጀምሮ ሞት የሚለውን ነገር እስቲ እንትን በለው። ምን አይነት ሞት ነው በአዳም የመጣው? ኢየሱስ ምን አይነት ሞት ነው የከፈለው? ራሱ መንፈሳዊ ሞት ነው? አካላዊ ሞት ነው? የዘላለም ሞት ነው የከፈለው? የትኛውን ነው የከፈለው? ይልበት ኡስታዝ አንተ ካልኩ እንኳን ብዙ ያን ያህል የምጨምረው ነገር የለም። በለጠ አለክ ሚዩትን አንሳ ፕሊዝ። እንዴት ነህ? በአዳም በኩል የመጣው ሞት መንፈሳዊ ሞት ነው ወይስ አካላዊ ሞት ነው? ይሄ መጀመሪያ ገብተዋል ጥያቄው። ያው አካላዊ ሞት ነው የመጣው። እሺ አካላዊ ሞት ነው የመጣው፣ መንፈሳዊ ሞት አይደለም እኮ። አካላችን ሞተ፣ በክርስቶስ ኢየሱስ ደግሞ ሁለንተናችን ተቀደሰ፣ ተነሳ። ችግር የለውም። አካላዊ ሞት ነው አይደለም? እሺ ኢየሱስ የሞተውስ አካላዊ ሞት ነው ወይስ መንፈሳዊ ሞት ነው? ምንን ሳልቬት ለማድረግ ነው? ያንን አካላዊ ሞት ሳልቬት ለማድረግ ነው የመጣው ማለት ነው አይደለ? ኦኬ ይኸውልህ በአዳም የመጣው አካላዊ ሞት ኢየሱስ መቶ ሳልቬት ሲያደርገው ያ አካላዊ ሞቱ መቆም ነበረበት። ገብተዋል? የሳልቬሽን ጥቅሙ ትርጉሙ፣ የድህነት ትርጉሙ ገብተዋል? ክሩሲፋይድ ሲደረግ ኢየሱስ ሲሰቀል በአዳም በኩል የነበረው አካላዊ ሞት ከነበረ ኢየሱስ መጥቶ ሲሰቀል ያ አካላዊ ሞቱ መቆም ነበረበት አይደለ? ቆይ አንዴ ግን በቃ ትልቅ የምትሉት አርጊውመንት እስልምናን ላለመቀበል ብያችሁ ግራ
ግራንት ያለንን ነገር ማለትም ወደ እናንተ ሲዞር ሞር ኮምፕሊኬትድ የሆነ ምንም ዋስትና የሌለውን ነገር እንደዛ ማንሳታችሁ ገርሞኛል። ሜቢ ካለማወቅ ሊሆን ይችላል። እስቲ ሜቢ በለጠ ሲመለስ ይነግረናል። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. أستاذنا አውቀ እየጠየቀ አይመስለኝም። ለሚጠይቀው ነገር የተዘጋጀ አይደለም እንጂ ዲያም ረሱል ሰለላሁ ዐለይሂ ወሰለም ይላሉ በሐዲስ ሙዓዝ ብን ጀበል ረዲየላሁ ዐንሁ ምን ይላል? ኩንቱ ረዲፈ እሺ፣ ማን ነው? ማን ነበር? ፎከስ ነው። ማን ነበር እያወራኝ የነበረው? መጥተሃል? ኦኬ፣ አትጥፋ። እሺ፣ ስትጠፋ እኮ ነው ግራ የገባ። እሱ ጋር ይቀጥል፣ ችግር የለውም። ላላ ቀጥል፣ ፎከስ ቀጥል። በአዳም በኩል የነበረው የአካላዊ ሞት ነው ወይስ መንፈሳዊ ሞት ነው ነበር ጥያቄው። አካላዊ ሞት ነው ብለኸኛል አይደል? አካላዊ ሞት ነው ብለኸኛል። መጽሐፍ ቅዱስ ሲናገር የኃጢአት ደሞዝ ወይ ዋጋው ሞት ነው ይላል። አው ትንሽ እኔ ለሰበካ ልምጭም ባይዘው የበለጠ እንደዚህ ወደ ሰበካ አይደለም። እኔ በምን አቅሜ ነው አንተን ምሰብክ? አሁን ምን ጠይቀው ጥያቄ ያው እኔም አንተን ስብከት ሳይሆን አንተ ለጠየቀኝ ጥያቄ መጽሐፍ ቅዱሳዊ መልስ ነው እየመለስኩልህ ያለሁት። አሁን ኃጢአት ሞት አልከኝ። ኃጢአት ሰራ አዳም፣ ኃጢአት ሰራ። የኃጢአቱ ዋጋ ደግሞ ሞት ነበረ። ስለዚህ ሞተ። ስለዚህ የሞተው ያ ሞቱ አካላዊ ሞት ነው ወይስ መንፈሳዊ ሞት ነው? ይኸውልህ ኃጢአት አሁን በመንፈሱ ሰራ። ከኃጢአት ሲሰራ በመንፈሱ ከእግዚአብሔር ጋር ተለያየ። ጌታ አሁን ለምሳሌ አሁን በእኛ አስተምሮ ምን ይባላል? መጽሐፍ ቅዱስ በኃጢአት እሱ አሁን ያንን ፍሬ የህይወት የሚገኝበትን ፍሬ ሲበላ ከእግዚአብሔር ጋር ያለው ግንኙነት ተቋረጠ፣ ጸጋው ተገፈፈ፣ ሁለቱም ራቁታቸውን ሆኖ መታየት። ያኔ ኃጢአት ሰሩ ማለት ከእግዚአብሔር ጋር ያላቸው ልዩነት ተለያየ። በዛ ምክንያት ከገነት ተባረረ። ከዛ ሞት። አሁን እሱ ውስጥ እየዘለባበድክ ነው። እንደዛም አይደለም ሀሳብ። እኔ አልዘለባበድኩም። እሺ ከዘለባበድኩም ማረመኝ አባቴ። ምን አልካሚሬ እንዴ? ሚዩት ከፍቶብኛል። አፎን አብሽር። ስለዚህ አሁን የኔ ጥያቄ ግልጽና በጣም ክሊር ይመስለኛል። የሞተው አዳም የሞተው መንፈሳዊ ሞት ነው ወይስ አካላዊ ሞት ነው የሚል ነበር ጥያቄ እኮ። ለነገር ይሄን ያነሳውልህ ለምንድን ነው? እኔም ልጠይቅ፣ እኔም ልመልስልህ ነው። ቁጭ አድርጌ አዳም ኃጢአት ሲሰራ በመንፈሱ ነው ኃጢአት የሰራው። ከዛ በኋላ ነው ወጥቶ ከገነት ከወጣ በኋላ ሞተ። የኃጢአት ደሞዝ ሞት ነው ይላል መጽሐፍ ቅዱስ። መጀመሪያ ኃጢአት ይሰራል፣ ከዛ በኋላ መሞት ጀመርን ማለት ነው እንጂ ሰው ሲፈጠር ዘላለማዊ። በጣም ጥሩ። አካላዊ ሞት ከሆነ ኢየሱስ መጥቶ ሲሰቀል ያንን ኃጢአት የተሰራውን ኃጢአት ለማስጸረይ ነው አይደል? ሳልብ ምንድን ነው ይሄ ክሩሲፋይድ የሆነው ያንን ለማዳን ነው አይደል? ለማስተጸረይ ነው አይደል? ስለዚህ ያ ነገር መሰረይ ማለት ምን ማለት ነው? የነበረውን ሂደት መደምሰስ ማለት ነው። ስለዚህ ያ አካላዊ ሞቱ መደምሰስ ከሆነ በዛ በኃጢአቱ ምክንያት የሰው ልጅ መሞት ከጀመረ በዛ በክሩሲፊኬሽኑ አማካኝነት የሰው ልጅ መሞት ማቆም ነበረበት አይደለም? ኦኬ፣ ታዲያ ምንድን ነው በለጠ እኮ ይኸውልህ፣ አሁን እኮ እኛ አሁን ከዛ በኋላ የምንወለደው በምንድን ነው? ክርስቶስ አሁን አዳም በእንደዚህ አይነት መንገድ ሞተ። አሁን እኮ እኔ እናንተም እኮ እንሞታለን አይደል? ግን ድጋሜ የተወለደው ምናችን ነው? መንፈሳችን ነው። ይኸውልህ 3 ፒን ፖይንቶች አዳምጥ። ይኸውልህ በመጀመሪያ በጣም መሰረታዊ ነገር ልንገርክ፣ ለሌላ ጊዜክ ማለት ነው ምን ያህል ኢሎጂካል እንደሆነ ወይም ለአእምሮ ሌላም ጊዜ የማትቀበለው ነገር ለምን እንደሚሆን ልንገርክ። በተለይ ከእስልምና ፐርስፔክቲቭ ከመጣሁ ደግሞ እኔ እንጃ። ስለ እስልምና አላወራሁም። ስለ ድህነት ስላነሳ ነው ወይም ስለ ሳልቬሽን ድህነት እኮ ነው። አሁን አሚር ስለጠየቀኝ መሰለህ፣ ሰማኝ አሚር፣ አሁን የማትሆንበት መንገድ ሲለኝ
ዋስትና ክርስትና ወይ ክርስቶስን መቀበሌ ለእኔ ለዘላለም ህይወት ዋስትናዬ ነው። ኃጢአቴን ሁሉ የሚደመስስልኝ በክርስቶስ ኢየሱስ በማመን ነው ብሎ ዋስትና ስለሰጠኝ ክርስትናን እቀበላለሁ ወይ በክርስትና ውስጥ አለሁ። እስልምና ጋር ለምን አትቀበልም ሲለኝ ደግሞ ዋስትና የለኝም አልኩት። አንተ ስለዚህ መንገድ ያለብህ እኔም ዋስትናው በምን አይነት መንገድ ይገኛል የምልበትን መንገድ ማብራራት፣ አንተም ደግሞ ወይ እስልምና ብትቀበል ሙስሊም ብትሆን ይሄን ነገር የዘላለም መንግስት በእንደዚህ ያለ መንገድ ታገኛለህ። ዋስትና ይሄ ነው ነው። እኔ ኢንተራፕት አላረኩም ማለት ስታረዝሞ ደግሞ ለሰዎችም እንትን ይላል። እሺ ይቅርታ፣ ሰዎችም ያሰለቻል። ያነሳው ሀሳብ ይሄ ነው፣ ገብቶናል። አሁን ድህነት ድኛለሁ ወይ ነው ጥያቄው። አንተ ድነሃል ወይ ነው ፖይንቱ አይደለ? እኛ ድነናል፣ እኛ ድነናል፣ እናንተ አልዳናችሁም እያልክ ነው አንተ። ስለዚህ እኔ ቃል ተገብቶልኛል። አዎ አንድ ጊዜ ግልጽ ነው እኮ ባይዘው በለጠ ያወራው ነገር በጣም ግልጽ ነው። እኔ አይዲ ይዣለሁ፣ ምንም ስለ ሃይማኖቱ ራሱ ባይመለከተኝ ሰው በገድል እንኳን ገነት እገባለሁ እያልክ ነው። ኢሎጂካል አላልኩም። ስለዚህ ገሃነም ትገባለህ ብያለሁ። እንደዚህ ገሃነም ትገባለህ እኮ ግን ሰው ብገል ገነት ገባለሁ ብያለሁ። ሰው ብትገድል ገሃነም ትገባለህ። እኔ እኮ ያን ሞራል ራሱ የለኝም ነው የምልህ እኮ በክርስቶስ ኢየሱስ ሳምን ያ ኃጢአት የምሰራ ሰው ኃጢአት ሲሰራ እኮ መንፈሱ እኮ ነው የሚታወቀው አይደል? ስጋው እኮ አይደል? አንተ ሰው ብገድል ገሃነም ትገባለህ። እኔ እንዴት ገላለሁ? ለምን በምን ሂሳብ ገላለሁ ነው ሲጀመር። እኔ ሰው አልገልም ነው በቃ እንትን ነው። አሁን ከዚህ በላይ ከሄድን ትንሽ መዳረቅ ነው። እኔ ላስቀምጥልህ የፈለጉት ነገር እነዚህ 3 ፖይንት በጣም ከባድ ነገር ስለሆነ ነው። ድኛለሁ ትላለህ፣ ለአክሽኖች ትጠየቃለህ ወይ ወይስ አትጠየቅም? አንተ አሁን በቃ በክርስቶስ ለአክሽን ልክ ነው። አንተ ነገሩን አገነንከው እንጂ ፎከስ ላይ አትግባብኝ። እሺ እንደማዳምጡ ካዳምጠኝ። እሺ ፎከስ ለምታደርገው ነገር ከተጠየቅ ለምታደርገው ነገር በአክሽንህ ገሃነም የምትገባ ከሆነ ስለዚህ አንተ የምትጠይቀው በአክሽንህ ነው ማለት ነው። አካውንተብል ነህ ለድርጊትህ። ስለዚህ ምን ይሆናል? በዚህኛው ሎጂክ የምትሄድ ከሆነ የኢየሱስን ስቅለት ወዴት እንወስደዋለን? ወደ አዳም እንወስደዋለን። አይ ለእኔ ለማደርገውም ጭምር ነው ኢየሱስ የተሰቀለልኝ፣ ስለዚህ እኔ በሱ ምክንያት ገነት ገብቻለሁ ካልክ ለምትሰራው ስራ አካውንተብል መሆን አልነበረብህም። ሳልቬት ሆነሃል፣ ድነሃል ማለት ነው። እንደዛ ከሆነ ሰው ብትገድል ችግር የለም ወይ ስለ ኖ አልከኝ። ኦኬ ሰው ብትገድል ገሃነም ትገባለህ ስለ አልገባም አልከኝ። ስለዚህ አካውንተብል አይደለም። አይ አካውንተብል ላይ የምትለኝ ከሆነ ደግሞ መሪውና ዞሮና ወደኋላ እንዳለን። ስለዚህ በአዳም በኩል ላይ የገባው የኃጢአት አንተ ጋር ሲደርስ እስካሁን ያሉ ሰዎች በሙሉ አካውንተብል የሚሆኑ ከሆነ በአዳም በኩል ለአዳም ብቻ ነው ኢየሱስ የተሰቀለው ማለት ነው። ኦኬ ሶ ለአዳም ብቻ ከሆነ ኢየሱስ የተሰቀለው በዛም ሎጂክ እስከ መጨረሻው እየሄድኩልክ ነው። በዛም ሎጂክ ሄድን ደግሞ በአዳም በኩል የነበረው የአካላዊ ሞት ነው ወይስ መንፈሳዊ ሞት ነው? በሁለቱም ብትሄድ በኢየሱስ ጋር መጥቶ መውጣት ነበረበት። በሁለቱም አልወጣም። ስለዚህ በየትኛውም መንገድ ብትሄድ የኢየሱስ ስቅለት ግራ የሚያጋባ ነው። የአንተም ድህነት ግራ የሚያጋባ ነው። ገብተዋል? እሺ ላውራ። እሰማለሁ። ላውራ እሺ አሁን ይኸውልህ ምን አለ መሰለህ፣ አሁን አንተ ነገሩን አግዝፈህ በሰው ብገድል ምናምን አልከኝ። ሰው እኔ አሁን በክርስቶስ ኢየሱስ ሳምን ወይ ጌታን ተቀብያለሁ ብዬ ሳምን የመጀመሪያ ትልቁ ነገር ከኃጢአት ተለይቻለሁ ወይ ደግሞ ኃጢአት አልሰራም ማለት በስጋዬ ደክማለሁ ወይ ኃጢአት አልሰራም ማለት አይደለም። እርግጥ ነው ሰው መቅደር ደረጃ ላድርግ፣ ግን በስጋ በውስጣዊ አሁን ለምሳሌ ወንድምን መጥላት ራሱ በውስጣዊ ከማይታይ ውጭ ኃጢአት እኮ አለ። ሰው በስጋው ሊወድቅ ይችላል፣ ሊደክም ይችላል። ግን መጽሐፍ ቅዱስ ምን ይላል? ልጆቼ ሆይ አሁን መጽሐፍ ቅዱስ 1 ዮሐንስ ላይ ምን ይላል? ልጆቼ ኃጢአት እንዳትሰሩ እመክራችኋለሁ። ግን ሰው ሆነ ብደክም ግን ከኃጢአት ሁሉ የሚያነጻ የክርስቶስ ኢየሱስ ደም አለ ይላል። አሁን እኔ ዋስትናዬ አሁን ብደክም የንስሐ እድሜ አለኝ። ንስሐ ብገባ የዛሬ 2000 ዓመት የፈሰሰልኝ ደም ዛሬም ትኩስ ነው። ከኃጢአት ከንስሐ ይመልሰኛል
ብዬ ነው ማምነው። ገባህ አይደለ? ኃጢአት ሰርቼ ወይ ደግሞ ኃጢአት እንደ ልምምድ አንዴ ድኛለሁ ብዬ ኃጢአት እስቲል ህይወቴ እንኳን ሊገልጠው ይገባል። ህይወቴ ሊገልጸው የሚገባው ነገር በክርስቶስ ኢየሱስ ማመኔ ነው። ገባህ አይደለ? ስለዚህ ኃጢአት ሰርቻለሁ ድኛለሁ ብዬ ዋስትና እንትን ማለት ኃጢአትን እንድደጋግም አያበረታታኝም መጽሐፍ ቅዱስ፣ የእግዚአብሔር ቃልም አይደግፈኝም። ስለዚህ ዋስትና የዘላለም ህይወት ዋስትና የሚሆን የዛሬ 2000 ዓመት የፈሰሰው የክርስቶስ ደም ነው። አሁን እኔ ይህንን በእንደዚህ ልክ ማምነውን ነገር አንተ እስቲ ንገረኝና ደግሞ በአንተ ጉዳይ ደግሞ እናውራ። ፎከስ ንገረኝ። ይቅርታ አንድ ጊዜ አስፈቅጄው ነበር በለጠ እንትን አይ ቲንክ አንተ የዘላለም ህይወት አግኝቻለሁ እያልክ ነው? አዎ እንደ ግል አዎ ማስረጃ ሰጠኝ። በለጠ የዘላለም ህይወት አግኝቷል የሚለው ማለት የዘላለም ህይወት የምትሰጠው እና የምትቀበለው አንተ ነህ ወይስ ፈራጅ አለ? ግልጽ አድርግልኝ። አንተ እንደ ግል ስጠይቅህ አሁ ብለኸኛል። እንደ ግል ቆይ የዘላለም ህይወት የምትሰጠው ወይም የምትወስደው አንተ ራስህ ነህ ወይስ የሚሰጥህ ነገር ነው? የዘላለም ህይወት በልጁ በኢየሱስ ክርስቶስ አምኜ ተቀብያለሁ፣ ድኛለሁ እኮ። አይ በልጁ ክርስቶስ ማመን የዘላለም ህይወት ያስገኛል አይደል መጽሐፉ የሚለው? ስፔሲፊካሊ በለጠ የዘላለም ህይወት አግኝቷል የሚል ማስረጃ አለ? እኔ ተጠቅሼ ነው? እኔ ተጠቅሼ? አዎ አንተ ተጠቅስ። በለጠ የሚል ተጠቅሶ መጽሐፍ ቅዱስ ላይ? እሺ እግዚአብሔር ይቅር ይበልህ። አይ አለ ወይ? ጥያቄ እኮ ነው። አለ ወይ የለም በለኝ። በለጠ የሚል የለም። በለጠ አለ እንደ መጽሐፍ ቅዱስ ላይ? ጎበዝ። አዎ እሱ እንድትነግረኝ ነው። አየህ በልጁ የሚያምን የዘላለም ህይወት አለው ነው። ልክ ተመሳሳይ አሁን ላመሳሰል ቁርአን ላይም በአላህ የሚያምን የዘላለም ህይወት አለው ይላል በጥቅሉ። አንተ እኔ በልጁ አምናለሁ እያልክ ነው አይደል በለጠ? እኔ በልጁ በኢየሱስ ፍርዱ የሚከናወነው የዘላለም ህይወት ሲሰጠው መች ነው? ያመነ ያላመነ የሚለይበት ክርስቶስ በግርማው ሲመጣ። እሺ የዛን ጊዜ የሚሰጠን ውጤት አይተኸዋል? መጽሐፍ ቅዱስ ይናገራል። ራይ መጽሐፍ ቅዱስ እኮ በለጠ ብሎ አይናገርም። ተቀላር ያመነ ስላግል ነው በወል ነው። በአጠቃላይ ያመነ ያላመነ ተብሎ ነው የሚጠየቁት እኮ። ያመነ ያላመነ ተብሎ ነው። አሁን አንተ እንደ ግል እያወራህና እኮ አሁን ፍርዱን አንተ ራስን የምትቀበለው አሁን እኮ አንተ ስላመንኩ ገነት እገባለሁ ዘላለም ህይወት ያገኛለሁ እያልክ ነው። ይሄ ያንተ ተስፋ ነው። ይሄ ያንተ ተስፋ ነው። የክርስትና መሰረት ነው እንጂ የኔ አይደለም። የእግዚአብሔር ቃል ነው የሚለው። በለጠ ይኸውልህ ምን አለ መሰለህ፣ ለምሳሌ አንተ በልጁ ታምናለህ። በልጁ ምን ብለህ ነው የምታምነው? ስለኔ ሞተሃል፣ ስለኔ ተሰቅለሃል፣ ስለኔ ደምተሃል፣ የኔን ኃጢአት በመስቀል እንደዚህ ብሎ የሚያምን ሁሉ ገነት ይገባል፣ ዘላለም ህይወት ያገኛል። በደንብ በልጁ በኢየሱስ የሚያምን ሁሉ የዘላለም ህይወት አለ። ጎበዝ። የሐዋርያት ቤተ እምነቶች ወይም ደግሞ ኦንሊ ጂሰሶች ልክ አንተ እንደምታለው ስለኔ ሞቷል፣ ስለኔ ደምቷል ብሎ ያምናሉ። ጆቫ ዊትነሶች ኢየሱስ አምላክ አይደለም ይላሉ እንጂ ስለኔ ሞቷል፣ ስለኔ ተሰቅሏል ብሎ ያምናሉ። ስለዚህ ይገባሉ፣ እነሱም ከዘላለም ህይወት ድነዋል። አላውቅም፣ ስለነሱ አላውቅም። አሁን ብለህ አልነበር እንዴ? በልጁ የዘላለም ስለነሱ አላውቅም። እኔ በልጅ በኢየሱስ በክርስቶስ ኢየሱስ። ሌላ በሌላ ተስፋ ደግሞ ምን ይላል መሰለህ? ያመነ ቆይ አይ አንድ ጊዜ ቆይ እንጃ ወደዛ ትሄዳ። ቆይ አንድ ጊዜ ይሄን እንጨርስና ከዛ ሌላ ቦታ ትሄዳለህ። አሁን ምንድነው ያንተ መስፈርት? በጥቅሉ የተቀመጠውን ነገር አምኛለሁ። በጥቅሉ የተቀመጠውን ነገር አምኛለሁ ያለ ሁሉ ገነት ይገባል። ያንተ ሙግት ምንድነው? ይሄ እንደዚህ ተቀምጧል፣ ስለዚህ እኔ አምኛለሁ፣ ስለዚህ ገነት እገባለሁ ነው ያንተ መስፈርት። ሰላምዲን አሁን ትልቁ ነገር ይኸውልህ ምን መሰለህ፣ አሁን የጠራሃቸው ኦንሊ ጂሰሶች ጆባ ዊትነሶች አምላክ ሰው ሆነ አይሉም። እኔ ግን አምላክ ሰው ሆነ ብዬ አምላክ ሰው ሆነ ይላሉ። አምላክ አሁን አንተ ሌላ ሀሳብ አመጣ። ቅድም ምንድን ነበር ያልከው?
አንተ ዘላለም ሕይወት የምታገኘው በምንድን ነው ስል በልጁ በማመን ምን ብለህ በማመን ስልህ ለእኔ ሲል ሞቶልኛል ብዬ በማመኔ ነው ያልኩት። አሁን ተጨማሪ ወይ ዝርዝራቸው በልጁ ይሄን ያነ ብሎ ያመነ እንደዛ ለተናገርኩ እኮ ሰላምዲን አሁን ለአንተ ይሄን አሁን ስለ ልዩነታችን አሁን ኦንሊ ጂሰስ እና ፕሮቴስታንት ወይ ደግሞ ፔንቴኮስታል የሚለያይበትን መንገድ እየለየው ከነገርኩ ለአንተ ስብከት ነው የሚሆነው፣ ከኔና ከአንተ ውጭ ነው የሚሆነው። ልዩነታችሁን አይደለም እያልኩ ያለሁት። አንተ ለምሳሌ እኔ ዘላለም ሕይወት አግኝቻለሁ፣ በጥቅሉ ለምንድን ነው እንደዚህ አገኘህ ስልህ ምንድን ነው ማስረጃ ስልህ በልጁ ያመነ ዘላለማዊ ሕይወት አለው፣ ያላመነ ደግሞ አሁን ተፈርዶበታል ይላል። ስለዚህ አንተ ጥቅል የሆነው ንግግሩ ነው ማስረጃ፣ ስፔሲፊካሊ በለጠ የሚል ነገር የለም። ስለዚህ እንደዚህ ከሆነ ጥቅሉ ለአንተ ብቻ ሳይሆን የሚሰራው ላመነ ሁሉ ነው አይደለ? ትክክል። በጣም ጥሩ። ስለዚህ በልጁ ማመን ሲባል ምን ማለት ነው ስልህ ለእኔ ሲል ሞቶልኛል ብሎ ማመን ነው አልከኝ አይደለ? ትክክል። ስለዚህ ለእኔ ሲል ሞቶልኛል ብሎ ያመነ ሁሉ ዘላለም ሕይወት አለው ማለት ነው አይደለ? ሀሳብህ እኮ ገብቶኛል እኮ። አይ እስከገባማ በላ ታዲያ። ስለዚህ አንተ ይኸውልህ ገና ፍርዱ ሳይሰጥ ኦልሞስት ስለ ራስህ ከደመደምክ ልክ እንዳንተ ደግሞ በልጁ እንደሚያምን ወይም ለእኔ ብሎ ይሞታልኛል ብሎ የሚያምን ሰው ሁሉ ድኗል ብለህ ልትመሰክር ይገባል። ምክንያቱም አንተ ስለ ራስህ ስትመሰክር ምንም እኮ ተጨባጭ ማስረጃ የለም፣ የተጻፈ ነገር የለም፣ ወይ ደግሞ የዘላለም ሕይወት ትኬት አልተሰጠም። ገና ፍርዱ ወደፊት ነው የሚከናወነው። ተስፋ እየተናገርክ ነው፣ ግን ያን ተስፋ እርግጠኛ ሆነበታል። ስለዚህ ስለ አንተ በማታውቀው ነገር ላይ ወደፊት የሚከናወነውን በማታውቀው ነገር ላይ እርግጠኛ ከሆን ልክ በዚህ አመነም እርግጠኛ ልትሆን ይገባል። ኦርቶዶክስ እንትን ብለህ ካቶሊክ ኦንጂሰስ ብለህ መለያየት የለብን። ምክንያቱም ሁሉም ምን ያምናሉ? ልጁ ለእኔ ሲል ሞተውልኛል ብለው ያምናሉ። ስለዚህ እነሱም ይገባሉ ብለህ መደምደም አለብን። ጥያቄ እንኳን የገባው አይመስልም። ዝም አለ። እኔ አሁን የስላሴ አማኝ ነኝ። ወስዶ ከኦንሊ ጂሰስ ጋር ለጠፈኝ። እሺ ይሁን አልኩ። እግዚአብሔርን ልክ እንደ እስልምና አስተምሮ የክርስቶስ ኢየሱስ ከድንግል ማርያም ከተወለደ ጀምሮ ነው የሚቀጥለው ብሎ ከሚያምን ሰው ጋር ለጠፈኝ። እኔ ምን ብዬ ነው በዚህ ነገር ላይ የምወያየው? እኔ እኮ ማለት አሁን ፐርፌክት ሆኜ ወይ ደግሞ በለጠ ባጭሩ ምን አልከን አንተ?